ሰላም የዩቲዩብ ጓደኞቼ እንዴት ናችሁ? ላይ ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እኔ ጋር እግዚአብሔር ተመሰገነ ይሁን ሰላም ነኝ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ኢሞ ተጠለፈ ወይስ አልተጠለፈብን፣ እንዴት ማወቅ እንችላለን፣ እንዴትስ ማስወገድ እንችላለን የሚለውን ነው። እንግዲህ በዋናነት ለማስወገድ ኢሞ እንገባለን ቀጥታ መጀመሪያ እስኪ እንዴት ብሎክ ማድረግ እንደምንችል እዛም ብሎክ ያደረግናቸው ስልኮች እንዴት መመለስ እንደምንችል ላሳያችሁ። ለምሳሌ ዳኒ ስልክ እንዴት ብሎክ ማድረግ እንዳለብን ከዛም ከብሎክ እንዴት ማውጣት እንዳለብን ላሳያችሁ። እንግዲህ ቀጥታ ከራሱን እንገባለን። እዚህ ብሎክ የሚለው ጋር ነው ብሎክ እናደርገዋለን። ከዛ ቀጥታ እንወጣና ኤክስፕሎር ከሚለው ነው የምንገባው። ማለት ብሎክ ያደረግነውን ለማውጣት ኤክስፕሎር ከገባን በኋላ ለምሳሌ ሁኢዝ ኦንላይን የሚል አለ። ኦንላይን የሆኑ ሰዎችን ማወቅ ወይም ደግሞ ኦንላይን ያሉ ሰዎችን ለማየት ከፈለግንም እዛ ሁኢዝ ኦንላይን የሚለው ጋር ገብተን እነዚህ ጋር ደጁማ እነ ቹ እነ ዩስራ የሚሉትን በዚህ መልኩ ለምሳሌ እነዚህ ኦንላይን ያሉ ልጆች ናቸው። ከዛ ውጭ ግን ይህንን እንዴት ከብሎክ ማውጣት እንችላለን የሚለውን ሞር ነው የምንገባው። ሞር ከሚለው ጋር ከገባን በኋላ ሴቲንግ እንገባለን። ሴቲንግ ከገባን በኋላ ፕሪቫይሲ የሚል አለ። ሴቲንግ ከገባን በኋላ ፕሪቫይሲ የሚል አለ። ፕሪቫይሲ ስንገባ በታች ዝርዝሩን ያመጣልን አለኝ። ለምሳሌ አቫተር ካውልስ ኤንድ ብሎክድ ኮንታክትስ የሚል ከታች አለ። ይሄው ብሎክድ ኮንታክትስ የሚለው ጋር እንገባና ይሄው መጣልን ዳንኤል ብሎ አንብሎክ እናደርገዋለን ማለት ነው። በዚህ መልኩ ሌሎቹ ብሎክ ያደረግናቸው ካለ እዚህ ብሎክድ ኮንታክትስ ከሚለው ይመጣልናል ማለት ነው። ከዛ ውጭ ምንድነው ኢሞአችንን የተጠለፈና ያልተጠለፈ መሆኑን ለማወቅ ስንፈልግ አንደኛው ዘዴ ምንድነው ላስት ሲን የሚል አለ። ላስት ሲን ማይ ኮንታክትስ ነው የሚለው እኔ ጋር እኛ ማድረግ ያለብን ኤቭሪዋን ነው ማድረግ ያለብን። ኤቭሪዋን ካደረግነው በኋላ እኛ የወጣንበትን ሰዓት እና የገባንበትን ሰዓት ኢሞአችን ላይ ያስቀምጠዋል። ሰው ለምሳሌ 3 ገብቼ ወጥቼ ከሆነ በሌላ ስልክ 4 ወይም 6 አካባቢ በሌላ ስልክ ገብቼ እንትን ስል የወጣውበትን ሰዓት ካላስቀምጠልኝ ኖርማሊ ኢሞአችን ተጠልፏል ማለት ነው። ከዛ ውጭ ኖቲፊኬሽን ቶን የሚል አለ። ሌላው ዘዴ ደግሞ ምንድነው? ኖቲፊኬሽን ቶን ላይ አሁን ዲፋልት ቶን ነው የሚለው እኔ ጋር ኖቲፊኬሽን ቶን ወይም መጥሪያ እንትናችን ዲፋልት ቶን ነው የሚለው። ይሄም ተቀይሮ ከሆነ አንድም ሌላ ሰው እየተጠቀመበት ነው የሚል ነው። ሶ እነዚህ ሁሉ እንትን ብለን ተጠልፎብን ከሆነ ግን እንዴት መውጣት እንችላለን የሚለው ኢሞ አካውንት ሴቲንግ እንገባና ከታች ዲሊት ኢሞ አካውንት የሚል አለ። ዲሊት ኢሞ አካውንት እናደርገዋለን። ይሄ ለምንድን ነው የሚጠቅመው? እኛ ዲሊት አድርገን ቨሪፊኬሽን ኮድ በቴክስት ይላክልናል። ያ ቨሪፊኬሽን ኮድ የጠለፈን ሰው ጋር ስለማይደርስ በዛ መልኩ ነው የምናደርገው። ቁጥር አስገባ ይለኛል፣ ቁጥር አስገባለሁ። ከዛ ዲሌት ሄልፕ ኤንድ ፊድባክ ምን ልምረዳ ነገር ይሄን ምንም ማለፍ ትችላላችሁ። ቀጥታ ዝማችሁ ዲሌት ማለት ትችላላችሁ። ዲሌት እናደርገዋለን። ከዛ ውጭ ይሄ ቁጥር አስገባ ላይ እንደ አዲስ ነው እንግዲህ በኋላ የምከፍተው። ማንም ሰው ጋር እንትን አይልም። ቨሪፊኬሽን ኮድ ከማንም ስለማይደርስ ወይም ደግሞ ያጠለፈኝ ሰው የሚላክልኝ ኮድ ስለማያገኘው እንደ አዲስ መጻጻፍ እንትን ማለት ይችላለሁ ማለት ነው። መልካም ጊዜ ይሆንላችሁ። ስለተከታተላችሁ ከልብ ነው አመሰግነው። ግዛቸው ቲዩብ ነው። መልካም ጊዜ ይሆንላችሁ። ከወደዳችሁት በኮመንት እንትን በሉ። ቻናሌን ሰብስክራይብ ማድረግም አትርሱ።